ትልቅ ነገር በኢትዮጵያ ይፈጠራል። ቀኑን እግዚአብሔር ያውቃል። ግን አሁን ጅማሮ በጣም ፈጥኗል። እኛም ግራ ተጋብተን ዴድ ቮልካኖ ነው ብለን ያሰብነው ግን አክቲቭ የሚሆንበት ጊዜ አለ ተብሎ አንድ 4 ቦታዎች መሬት እንደሚሰነጠቅ ተናግረዋል። አሁን ትንሿ የመጀመሪያው ደረጃ ነው አሁን የታየው። ከዛ በኋላም በመቀሌ አድርጎ ወለንጭቲ ላይ ይገባና ወደ ቦረና የኛ ቦረና ድረስ ነው የሚተነበየው። ከቦረና ወደ ኬንያ ይሄዳል። ለዚህ ግን መጀመሪያ ዝግጅት ያስፈልጋል። ቮልካኖ ያሸነፈ ባክቴሪያ አለ። እነዚህ ባክቴሪያዎች በሰው ላይ ከገቡ አደገኛ ነገሮችን ስለሚያመጡ ህዝቡ እንዳይጎዳ መጭም እንዳይጎዳ ዝም ብሎ ነው ሳይንቲስቱም አክቲቪስቱም ወሬ ለማውራት ከመፍጠኑ የተነሳ መሪያ መርዛማው ባክቴሪያ በሰውነታቸው ገብቶ ወደ ህዝብም እንዳይሰራጭ ወደ ሌላም አካባቢ እንዳይሰራጭ ቀድሞ የኢትዮጵያ ህዝብም የመንግስትም አካላት የእርዳታ አካላት መዘጋጀት አለባቸው። እሱ